መጽሐፈ ኢዮብ ቁቁና ዲግደሚ ሰዲ ለኮብሳ ኩረቱ ኮረከን ጅሩ ወሊ ወጂላላ ዛሬ ኢዮብ መጽሐፍ 23 ቁጥር 11 ላይ ያለውን ክፍል እናያለን። አከልደዳ እንዲህ ይላል ሚልኮ ጀባቴ ፋነሳ ዱካ ቡኤ እግሬ በብርቱ እግሩን ተከተለው ከራይሳ ቀበዴ መንገዱንም ይሻለው ይሰራን ጀለኔ ከሱም ፈቀቅ አላልኩም። ከዋቀዮ ተው ከኔወተን በዳ የእግዚአብሔር መሆን በሚል ቃል ላይ እናገራለሁ። አሜን አሜን። ከዋቀዮ ተው ጀላ የእግዚአብሔር መሆን በሉ ለበላ ከዋቀዮ ተው ጀላ የእግዚአብሔር መሆን በሉ ከዋቀዮ ተው ቀበኔ ጉዳ የእግዚአብሔር መሆን ታላቅ ሀብት ነው። ነምኒ ከዋቀዮ ተው የእግዚአብሔር የሚሆን ሰው ወረ ዋቀዮ ከንሳ ጎደቴ እግዚአብሔር የራሱ ያደረጋቸው ሰዎች ናቸው። እነሱ የዋቀዮ ከንሳ ጎደቴ እሱም ደግሞ እግዚአብሔርን የግሉ ካደረገም በኋላ ነው። የሮባዬ የሮ ቦፍታ ከነ አርገን ነው ብዙ ጊዜ ጌታን ስንቀበል አራጀል ቀበጀኔ ሰይጣን እንገና በየለፋ እንገና እነሆ ከዛሬ ጀምሬ ብዬ ዓለምን ሰይጣንን ከዳለው ብላችሁ ትጀምራላችሁ። ከዋቀዮ ተኔና የእግዚአብሔር ሆኛለሁ ትላላችሁ። አረጋ ከነሞ ዋቀዮ ተው ከነ ወለ ወጅላል። ዛሬ ግን የእግዚአብሔር ሰው መሆን የሚለው ላይ እንናገራለን። ለመስም ብራቲ ነቲ ከዋቀዮ ቲናይዲ የጎነን ሰው አንተ የእግዚአብሔር ነህ ወይ በሉት። ሃሌሉያ አሜን። አቲ ከዋቀዮ ቲዲ አንተ የእግዚአብሔር ነህ በሉት። አቲ ከዋቀዮ ቲ እናንተ የእግዚአብሔር ናችሁ። ሞ ከነሞ ብራቲስ ነው የሌላ ሰው ናችሁ። ምን ከዋቀዮ ተነምን የእግዚአብሔር ነኝ የሚል ሰው ኢያተን ከዋቀዮ ተዳ ጫዋችሁ እኔ የእግዚአብሔር ነኝ በሉ። አሜን አሜን። ከዋቀዮ ታናን የእግዚአብሔር ከሆናችሁ እስነሞት ኤብፈሞን እናንተ የተባረካችሁ ሰዎች ከለጅሬኝ ዋቅፈና ከና ከነፍተን ወደዚህ አምልኮ ህይወት የገባችሁ ሰደበርስተን ሰነ ሁሉ ማይሮ ያደተን ያሳለፋችሁትን ያን ሁሉ ስታስቡ ባየስን ጅብሲስ እስንጋብሲስ በጣም እንድትጠሉ ያንን ነገር እንድትጠሉ ያደርጋችኋል። በርኮ ኩን ዱማ ጉበሴት ያን ሁሉ ዘመኔ እንዲሁ ተቃጠለ ትላላችሁ። ሰይጣናፍ ቡነ ደንፍሳ ከንቱርተን ለሰይጣን ቡና እያፈላችሁ የነበራችሁ ሰገዳፊ ከንቱርተን እየሰገዳችሁለት የነበራችሁ ወንቀቶልፈማ ለሰገዳ ከንቱርተን ለባዕድ አምልኮ እየሰገዳችሁ የነበራችሁ ጋፋ ፈይነ ከናርገተን ወደዚህ መዳን ስትመጡ አከስንጋብተን ነምበክ እናንተ ያን ነገር እንደሚያሳዝናችሁ እንደሚቆጫችሁ አውቃለሁ። ከዋቀዮ ተውን ቀበኘ ጉዳይ የእግዚአብሔር መሆን ታላቅ ሀብት ነው። ኤጋኑት ከዋቃች ስለዚህ እኛ የእግዚአብሔር ነን። ነመተኮቱ ገረባ አብየቲ ኬሳ ወደ ምዕራብ ከአንድ ሰው ዋቀዮን አርገት እግዚአብሔርን ተቀበለ። አሜን አሜን። ዋቀዮን አርገት እግዚአብሔርን አገኘ። ዋቀዮ ከንሳቴ እግዚአብሔርም የሱ ሆነለት። እንስ ከዋቀዮ ተ እሱም የእግዚአብሔር ሆነለት። አረዋይ ነመከናን ዱበና ስለዚህ ሰው እናገራለሁ ዛሬ ጋፈንም ንኩን ከዋቀዮ ተ አርገሙ ይሄ ሰው የእግዚአብሔር ሰው ሆኖ ሲገኝ ወንቶኒ ባየን ጅሬኛ ሳኬሰት ያከን ያለ ሰነትታ እሱ ያሰባቸውና ያቀዳቸው ሰዎች እሱ እንዳሰበ አልሆነለትም። ነምረት ከኤ ሰው ተነሳበት። ሰይጣን ረት ከኤ ሰይጣን እንደዛው ተነሳበት። ረት ከኤ እንደዛ ሁሉም ሰው ተነሳበት። አበኝ ባይ ጀላር ኩተሜ ብዙ ንብረቱ ተወደመበት። ንሳ ጀላር ኩተሜ ቤቱ ተመታበት። ኢሰቦ ደከጀ ነምንኩ ከዛ በኋላ የሰው እንዲህ አለ። ታከፈዳ ለኮብሰ ቁረቶክ 11 ቁጥርን አድምጡኝ። ሚልኮ ጀባቴ ፋናሳ ዱካቡኤ እግሮቼ እርምጃን ጠብቆ ተከተለው። ከራሳ ቀቀበ ቀበዴራ ፍቃዱንም መንገዱንም ጠበቅኩት። ይሰራኝ ጀለኔ ከሱም ፈቀቅ አላልኩ። አሜን አሜን አሜን። ኢዮብ ጅሬኛ ጅራተን ማከሰት ከዋቀዮ ተኤ ጅራት የኖረው ኑሮ ውስጥ ሁሉ የእግዚአብሔር ሰው ሆኖ ኖረ። ከዋቀዮ ተውሳት ከኢዮብ ይሸክን የእግዚአብሔር መሆኑን አልተጠራጠረም። ነሞኒ ባየንገሩ ሸከኒሩፍ ብዙ ሰዎች ግን ተጠራጠሩለት። እዚህ ሰከስ እናንተም እንደዚህ ናችሁ። ከዋቀዮ ተው ከሰን ይሸክናስ የእግዚአብሔር መሆናችሁን አትጠራጠሩ። ነሞኒ ባየንገሩ እስኒ ሸክ ብዙ ሰዎች ግን ስለናንተ ይጠራጠራሉ። ሰበቢንሳ ምክንያቱም ኑት ከዋቀዮ ታናን የእግዚአብሔር ከሆነን እኛ አንተኮም ፎቅ ጃሩ ቀም በአንድ ጊዜ ፎቅ መስራት አለብን። አንተኮም መኪና ቢቱ ቀም በአንድ ጊዜ መኪና መግዛት አለብን። አንመተኮ ዲበምኔ ራጂ ተው ቀም በአንድ ጊዜ ተቀብተን ነቢያት መሆን አለብን። ከዋቀዮ ታናን የእግዚአብሔር ከሆነ አከሲቲ ዋያኔ ዱምኔ እንደዚህ አስበን አቀደን ስለመጣን ኑጀላ ወሩኩቴ ተምታታብን። አቀና ገርጋ እግዚአብሔር ይርዳን። ከዋቀዮ ታናን የእግዚአብሔር ከሆነን አንመተኮ የፎቅ ጃር በአንድ ጊዜ ፎቅ ብንሰራ አንመተኮ የመኪና ቢን በአንድ ጊዜ መኪና ብንገዛ ዋ ዱጉማ ጎፍታ ድንቅ ይለን እውነት እግዚአብሔር ድንቅ ነው እንላለን። ገሩ ጀልቀበ ጋፋ
ሎለኑትከው ነገር ግን መጀመሪያ ውጊያ ሲከፈትብን ብንጋፋኑትከው እንደዛው ጭንቀት ሲከሰትብን ከዋቀዮ ተውን ከኛ ነው ሸክሲሳ የእግዚአብሔር መሆናችን ያጠራጥራል። ሱሪስ ተኤ ኩንስ ሻሞኔ ሱሚ ገዴ አትሸኩ ደመለና መሲፍ ሸኩት መጥፎ መርዝ እናንተ መጠራጠራችሁ እንጂ ሰው ስለናንተ መጠራጠሩ አይደለም። አሜን አሜን አሜን። አርከቾል ካሳሲ ሱኒ ተኤ ኩንስ ተኤ ዳስ ሻሞኔ ይበሉት አንከ ዋቀተዳ እኔ የእግዚአብሔር ነኝ በሉ። አሜን አሜን አሜን። ሰይጣናቱ ዮብን ቆሬ ሰይጣን ዮብን ተፈታተነው። ሰይጣን ዋይማ ዮብ ጋፊ ጎለቴከ ስለ ዮብ ጥያቄ አድርጎ ተነሳ። ዋይነ ማሚቲ ስለ ሰው አይደለም፣ ከነማ ብራሚቲ የሌላ ሰው አይደለም። ዋይማ ዮብ ስለ ዮብ ጉዳይ ያደረገ ማሊም ዱብን ወልቂጣቴፍ ለምንድን ነው የተመቻቸለት? ማሊም ወጂ ወልቂጣቴፍ ስራው እንዲህ ለምንድን ነው የተሳካለት? ማሊም ቀበኛ ጎዳቲ ነብን ሀብት አፈራ። አትሰከስ እናንተ ምንድን ናችሁ? ጋፋት ቀጀል ተዋሲ ስረተካቶ አንተ በመልካም የሆነ ነገር ሲሳካልህ ካንጋፊ ካሱ ለቆምሰንከ ጥያቄ የሚያነሳባችሁ ቁጥር የለውም። ሃሌሉያ አሜን። ሰይጣናቱ ፈዳም ነገር ባነመጡ ጋፊታ ሰይጣንን ንቃችሁ ለሰው እንኳን ጥያቄ ይሆናል። አሁን ሰይጣን ስለማ ሰይጣን መጀመሪያም ሰይጣን ነው። ነመሰካ ሰይጣናት በረነ ጋፊታ ዋይከ ሰው እንደ ሰይጣን የሆነ ሰው ራሱ ለሱ ጥያቄ ይሆንበታል። ማሉ ማፍስራት ለምን ተስተካከለ? ወጀረን ማለማ ገልጬ ምን አገባችሁ? እስቲ ተመሳገለገ ደሞ ይዋይንኮ ወንት ድምቆ ወላ ቂጣትና አርታው ድም ነው ነገር ቢስተካከል ለሰው ምን ይሆናል በሉት። አቱም አርታው አንተ ራስህ ትናደድብኛለህ ወይ በሉት። ወልጋ ወዳ ማለው አተፈራ አያየኩት ኢላክ ወልሰክተን ለማላ ለውልታስ አርት እጅማ ከሰላሊቲ አይናቸውን እያያችሁ ከጎናቸው ያለው ድምቆ ወላ ቂጣቴ ነገር ቢስተካከል በሉት። ይና አርታው ትናደድብኛለህ ወይ በሉት። ለዱ ጋር ወሊገመነ ነው የሚደተ ዱጋዳ ደስ ይለኛል የወንድሜ መሳካት ምን ዱጋዳ እውነት ነው ወይ? ሲቦ ጋር ራሙማዱ ማን እንጀዳ ይፈተው አሲፈተው በበጎነት እናገራለሁ። በአስቸኳይ አንድ ነገር ይሁንላቸው። ሃሌሉያ አሜን። አርተው ካፍቴ እጇን ከፍ አደረገ። እስኪ እንጀነ እናንተ አይደል ወልካፍቴ ሰይጣን እጁን ከፍ አደረገ። አዋይ ዮብ ጋፊ ገባ ስለ ዮብ ጥያቄ አለኝ አለ። ጋፊ ተሰው ጥያቄውን ባቸው አሜን እንጂሩ አሜን ጋፊ ተሰው ሰይጣን አበየ ተባይንጌ ለሰይጣን ጥያቄውንበት መልሱንለት በአማርኛ እንዴ ማለተው ምን ይሁን አርከቸው ጋሳ እጃችሁን ከፍ አድርጎ አቃዶምታ ኢየሱስ ስለማሰ ተንጋፊ ዳዋይንጌ ጋፊ ተሰው በጌታ ኢየሱስም መጀመሪያም ጥያቄ ነች እሱ አሁንም ጨምሮ ጥያቄ ይሁንባት። አሜን ዋይ ማዮብቱ ጋፊ ነጥተ ስለ ዮብ ጥያቄ ሆነብኛል። ባሪቺቴ አሳምረው ይትፍፍቴ አልብሰውት ሰይጣን ነው ቢዋሞ ፋፈቱ ሰይጣን ራሱ ሙትቱ ስለሚለብስ አጥፋቹ ከጃለት እናንተ መልበሳችሁን አይወድ። ኢዮብ ነገር ኢዮብን ተመለከተ። ባሬዳ ያምራል ወዮ አቀዮ ሲባሬቼ ዋይ ከነመት ጋፊ እግዚአብሔር ያሳምራችሁና ለሰዎች ጥያቄ ሆነባቸው። አነኝ ወከንጀሉ ቤኩ ለማን እንደምናገር አላውቅም። ዱቱ ስራቱ ሳተከደመ ዋቃት ቢሞላም ባይሞላም አንተ የእግዚአብሔር ሰው ነህ። ዱኩማታቱ ሳያታቱ ሳተከደመ ዋቃት ጤነኛም ብትሆን በሽተኛ ብትሆን አንተ የእግዚአብሔር ሰው ነህ። ነመትስ ጋፊያተው ሰይጣናትስ ጋፊያተው አትከደመ ዋቃት ለሰውም ጥያቄ ሆነበት ለሰይጣንም ጥያቄ ሆነበት አንተ የእግዚአብሔር ሰው ነህ። ጋፊን ቀባ ጥያቄ አለኝ አለ። ወደ መድቡ ኢዮብ ተመሰደት ረት የሚገርማችሁ ነገር ኢዮብ 7 ቁጥር 8 ላይ ኢዮብ ጀልቀባ ሶረሰቱ የጀነኑ ኢዮብ አስቀድሞ ሀብታም እንደነበረ እንናገራለን። እኛ ሁንዲከኛ በከማ ዳይን ሁላችን ታዋቂ ነው ብለን እንላለን። ሰገሌን ሱንገሩ ፋላት ያ ቃል ግን ተቃራኒ ነው። ጀልቀምኒከ መጀመሪያ ገዴቢያ የፈካተዩ ዝቅተኛ ቢመስልም ዱምኒከ ባየ ጉዳታ መጨረሻ ፍጻሜ ያማረ መልካም ይሆናል። አሜን አሜን። አባን እርግጂ ኮተ በርካ አፉደት መልእክቱ የኔ ነው የሚል ሰው ይቀበለኝ። ከነሱ ጋር ከቀቢቲ ከጎን ያለውን ሰው ጨበጥ አድርገውና አነቶ መጋፊተው ጉዳታ ተከነ ወደ ሄደ ለኔ እንኳን ጥያቄ እስከሚሆንብኝ ድረስ ታድጋለህ በሉት። ሃሌሉያ አሜን። አነቶ የዲ ለኔ እንኳን በሉት መጋፊተው ጉዳታ ጥያቄ እስኪሆንብኝ ድረስ ታድጋለህ በሉት። ሐመማልተውት ምን እስኪሆን ድረስ ሐመጋፊተው ጥያቄ እስከሚሆን ድረስ ሰነድ ሰመጋፊተው ለዛኛውም ጥያቄ ሰነድ ሰም ጥያቄ እስከሚሆን ዋቀዮስ ያጉዲፈቱ እግዚአብሔር ያሳድጋችሁ። አሜን አሜን። ጥኖ ለጉን
ትንሽ ነች እቺ ጀልቀብዬ አምጥኖ ለወተተል መጀመሪያውን ትንሽ ስለሆነ ገና ጉደታይ ገና ታድጋለህ ይለዋል። ኢዮብ ላይ ቆሮምሳ ሰዲግ ገገፈም 3 ፈተና ነው የተካሄደበት። ቆሮምሳ ከነሰደን ይሄንን 3ቱም ፈተና እጀማ ጫባት ይሮላሉ በመጽሐፍ ቅዱስ አይን ስንመለከት ተኮል ለቆሮምሳ ዋቀዮ ብቻ አንድም የእግዚአብሔር ፈተና አልነበረበትም። ተኮ ኢዮብ ረት ከም ገገፈም አንዱ በኢዮብ ላይ የነበረ ፈተና ይሄን ጀቤሳ ቀበዳ በደንብ አድርጋችሁ ያዙልኝ። ይሄንን ቆረሜራ ምትዱብ ተፈትነዋል ምን አይደለም ቃሉ አዩስ ቆሬና ማን ይላል እግዚአብሔርም ፈትኖ ያያዋል። ሰይጣንስ ናመቆራ ሰይጣንም ሰውን ይፈትናል። ቆሮምሳ ዋቀዮ ነው ቆሮምሳ ሰይጣን ነው ቆራከተ ገርገር ባፈኑ ቀም ሰይጣን የሚፈትነንን ፈተናና እግዚአብሔር የሚፈትነንን ፈተና ለይተን የምናውቅበት መንገድ አለ። ምልክት አለ። አከት በእኑ ቀምና እናውቀዋለን። ምልክት አለን። ጨልመ ጀነሪ ብነቱ ከዋቀዮ ትጀቹ ኑረንጅራት አጠብለን የመጣብንን ፈተና ሁሉ የእግዚአብሔር ነው ብለን መቀበል የለብንም። ዋኖ ብራ ይፈኑ ለጅራ የምንገጽጽበት ጉዳዮች ይኖራሉ። ቆሮምስ ኢዮብ ነው ተገገፈም ይኩን በኢዮብ ላይ የነበረ ፈተና ይሰጀልቀባ ካን ሰይጣናታው ከነቲ በርተን የመጀመሪያ የሰይጣን መሆኑን የምታውቁበት ሰጋሌን ቀም ቃል የለውም ወይ ድምጽ የለውም። አሜን። ሜሻ ሰጋሌን ቀም ድምጽ አልባ መሳሪያ ዋቀዮ እግዚአብሔር ይወስነለዩ ቢፈትነን እንኳን ቢዋጋ ይቆረዩ ቢፈትነን ሰጋሌ ቀም ድምጽ አለው። አሜን። ዋቀዮ ሲቅሚዴቱ እግዚአብሔር ይቆጥርጥህና ራጂም ሞሲተር ነቢያትን ይልክባል። ልጄ ሲንጀ ሙጫኮ አኑ መስቅሚዴ ጀባዶ እኔ ነኝ የቆነጠጥኩት በርታ ይላል። ቆሮምስ ሰይጣን አገሩ የሰይጣን ፈተና ግን ቅሚደምቴ ቦ አገልት ከተቆነጠጥክ በኋላ እያለቀስክ ትሄዳለህ። ሰጋሌን እንጂ ቃል ድምጽ የለም። ከዋንዳላተ ሰጋሌን እንጂ ቤተክርስቲያን ብትሄድ ድምጽ የለም። ካላተ ሰጋሌን እንጂ ብትጸልይ መልስ የለም። ትልቤፈተ ሰጋሌን እንጂ ተንበረከክ ቃል የለም፣ ድምጽ የለም። ቆሮምስ ኢዮብ ቆሮምስ ሰጋሌን ቀባሉ የኢዮብ ፈተና ድምጽ የሌለው ፈተና ነበረው። ይኑ በቆራማ ነሚሰጀበሱ እንጂ ይፈተናል። የሚያበረታ ሰው የለው። ሁሉ ሰይጣን ሲትሩቤ ሁሉም ሰይጣን መጣብኝ ነው። ኩኬጂ አጥያት ነው ይላል። ዋጋጋኒዱይ እግዚአብሔርን ክደሙት ይለዋል። ቆሮምስ ኢዮብ ሰጋሌ ደጀበሱ እንጂ የኢዮብን ፈተና የሚያበረታታ ድምጽ አልነበረ። ዋቀዮ የሮስ ቆሩ እግዚአብሔር ቢፈትን እንኳን ሲፈትን ዋዳው ጌዛ ለጋሴ አርጌ ለቆሮምሳ ጌዚ ከቤተ ክርስቲያን እንኳን ከሰዎች መካከል ያስነሳና ፈተናን አይቻለሁ ላ ሲቅሚዴ ይጥሙራ ማሲንጀ ይቆነጥጥና ይፈጸማል። ፍጻሜ ያለ ነው። ጀቤሳስ ውሩሻ ያበረታታል፣ ያባብልሃል። ሲቅሚዴ ዋቀይ ደግሞ ይቆነጥጣል። እንደዚህ አሜን። ሰጋሌ ቀባቃንሳ ድምጽ አለው ከጀርባ የሱ አርከቸል ፉዳ እጃችሁን ከፍ አድርጉልኝ። ቆሮምስ ሰጋሌን ቀባን መነከራ ሀበዱ ድምጽ አልባ ፈተና ከቤታችሁ የወደቀ ይሁን። ሰይጣን እንዲህ ነው ሲቆሬ ይፈትንህና አትከራነለስ ጎላ እንዳትጸልይ እንኳን ያደርጋል። ወልዳው ለጥ ሰጋሌን እንጂ ቤተክርስቲያን ብትሄድ ቃል ድምጽ የለውም። ወአለተ በዋገልታ እያለቀስክ ትሄዳለህ፣ እያለቀስክ ትመለሳለህ። አቆኑ አገርጋ እግዚአብሔር ይርዳል። መጽሐፈ መንተዱ ቢፈተ ሰጋሌን እንጂ መጽሐፍ ከፍተህ ስታነብ ድምጽ የለውም። ጅልቤ ፈተ ሰጋሌን እንጂ ተንበረከክ ድምጽ የለውም። አትገሩ ዲብነ ከሰ አንተ ግን በጭንቀት ውስጥ ነው ያለው። ኢዮብ ረከንገ ቆሮምስ ከሲ አዳመናስ ተኤ ሶዳስ ተኤ ባለቤቱም ሆነች አማቹም ሆነ አማሮስ ተኤ ሌሎችም ሆነ ነሚጀባዱት እንጀ ተኮለንጂ በርታ ያለው አንዳች ሰው አልነበረ። አሜን። ሰገሌ መበዴ ድምጽ ጠፋበት። ቆሮምስ ሰይጣን አከስ የሰይጣን ፈተና እንዲህ ነው። ሰገሌ ቀም ድምጽ የለውም። ቆሮምሳ ሀብቴን ቀባነረ ቀሪ የሌለ ምንም ቀሪ የሌለው ፈተና ነበረ። ሰይጣን ዋቀዮ ጋበስሩኩቶ ካስቅሚዱ እግዚአብሔር ስመታ ወይ ሲቆነጥጥ ኢዶንዱ ማስቅሚዱ ሁሉም ቦታ አይቆነጥጥህም። አትሚጫለ ወንተ ታቴ ፈምቢፋታ ስቅሚዳ ልጁ ስለሆን ካንተ እያስቀራ እያየልህ እያዘነልህ ይቆነጥጣል። ሰይጣን ግን መራቱዳ እብድ ነው። አሬም ሞጂራ ተናደዋልም። ነሚያርቴ ለፈነመሩ ኩቱም ቤት ወካ ነመሩ ኩቱ ስም ቤት የተናደደ ሰው ምኑ ጋር እንደሚመታ አያውቅም፣ እንዴት እንደሚመታ አያውቅም። ሰይጣን መታል ኩቴ ሚለኒስ ሰይጣን ራስ መጥቶ እግርን አይቶ ዱደሩ ኩቴ ጀኒስ ጀርባውን መጥቶ አይኑን አይቶ ጀሩ ኩቴ ጉራኒስ አይኑን መጥቶ ጆሮውን አይቶ ወሉ መጥቃደችም አጠቃላይ ይመተዋል ማለት ነው። ኢቆሮ ሩኩታን ኢዮብ በከስ የኢዮብ ምት እንደዚህ አይነት ምት ነበር። ከሰይጣን አተው ከናንበር የሰይጣን መሆኑን የምናውቀው በዚህ ነው። ሚጆለር ኩቴ ሳወንን ልጆቹን መጥቶ ከብቶቹን አይቶ ሳወር ኩቴ አረንን ከብቶቹን መጥቶ አህያውን አይቶ አረር ኩቴ ጋለንን አህያውንም መጥቶ እንደዛው በቀሎቹን ትቀብደል ኩቴ አጠቃላይ ደመሰሰበት። አርከቸል ካስ ቻቹን ከፈሩ ዋኑም ትወልት ቀበስ ልኩ ተረመነ ከራሃው በአጠቃላይ
ቤታችሁን የመታ ነገር ዛሬ በኢየሱስ ስም ይነሳላችሁ። ዋቄፈና ከሩኩቴ አምልኮአችሁን የመታ ፋይናንስ ከሩኩቴ ኢኮኖሚያችሁን የመታ ባጀተ ከሩኩቴ ፋይናንሳችሁን የመታ ቆሮንተ ሰይጣናት የሰይጣን ፈተና ነው። አትገሩ ከነማ ዋቃት አንተ ግን የእግዚአብሔር ሰው ነህ። ኢየሱስን ስራኸው በኢየሱስ ስም ይነሳላችሁ። ወብራ ተረጋሚ መጣ ኢየሱስን በኢየሱስ ስም እያላችሁ ጥረጉ ከላያችሁ ላይ ሌላ በቃ ጎፍታ ኢየሱስ በጌታ በኢየሱስ ስም እያላችሁ ማነ ኮራይዳ ከቤቴ ላይ በሉ የኛ ኮራይዳ ከሕይወቴ ላይ በሉ ፈና ኮራይዳ ከአምልኮዬ ላይ በሉ ራወቴ መነራ ከይረዳ ጨርሶ ተነስቶልኛል በሉ። ወልዱጋ ሃሌሉያ ያላሰ ሃሌሉያ በሉ። በአንድ ላይ ይሩኩታ መነከራ ከቤቴ ላይ ይመታል። ኩኑፌ ኢዮብ ይላ ይሄ መቶ ኢዮብ አይ ፈርድዱዌ ፈረሱ ሞተበት። ኩኑፌ ኢዮብ ይላል ሳዊዱዌ ከብቶቹ ሞቱበት። ወልወት ከብደሩ ኩት አጠቃላይ ነው የመታበት። አቀስ ጎደቤት እንደዚህ አድርጎ ያውቃል ወይ? ወልወት ከብደሲ ቢደቤት አጠቃላይ እናንተን ጎድቷቸው ያውቃል ወይ? ነመስራት ገለገለ ሱንስ ከጎኔ ያለውን ሰው ያም ሆነ ኩንስታይ ይህም ሆነ ሱንስታይ ያም ተፈጸመ። አትከዋቃች እናንተ የእግዚአብሔር ናችሁ በሉት። አትከለኙት እናንተ የማን ናችሁ? አትከለኙት እናንተ የማን ናችሁ? ማን ከለዩት የማን ነሽ አንቺ? አትከለዩ እናንተ የማን ናችሁ? ምን አትከለዩ ነው ታትከለዩ ከጎኔ ያለውን ሰው አንተ የማን ነህ በሉት። ምን ከዋቃት ነው የሚል የእግዚአብሔር ነኝ የሚል ሰው ሰይጣን ነው አመርባደጉት ሰይጣን የፈለገውን ያድርግ። ከነቦደ ጋር ሁሉ እየመሙፍ ከዚህ በኋላ አይፈቀድለትም። አትከዋቃት አንተ የእግዚአብሔር ሰው ነህ። እኒ ሰደፋ ሶስተኛ ቆሮንተ ሰይጣናታው ከንትምበር የሰይጣን ፈተና መሆኑን የምናውቅበት ራዊ ደቤ ፍጻሜ የለውም። ራዊ ፍጻሜ የለውም። ቆሮንተ ሰይጣናከስ የሰይጣን ፈተና እንዲህ ነው። ገልገለ ቦይጭ ማታ ለቅሶ ገነማ ቦይጭ ማለዳ ለቅሶ ኢብኒ ከኤረቴ ረታናን ጭንቀት ከረዘመብህ ቦይጭ ከኤረቴ ረታናን ለቅሶ ከረዘመባችሁ ኦፍራ ይፈድ ገጽጹት። ይሄን ከዋቃምት የእግዚአብሔር አይደለም። ቆሮምሲ ዮምን ኤረቴ የኢዮብ ፈተና ረዘመ። አለብረዳር ቤሰት ዱፌ ከልጁ አልፎ ወደሱ መጣ። ሆሪ ብረዳር ቤሰረት ዱፌ ከከብቶቹ አልፎ ወደሱ መጣ። ጀኒሳ ጉቱ መዳት ገጣይ ሕይወቱ ሙሉ በቁስል ወደቀ። ይሄ ኤረቴ ረዘመበት። አከጀ ሰገሌ ዋቀዮ የእግዚአብሔር ቃል እንዲህ ይላል። ኢብኒ ኤረቶ ዲነ መኩተቺስ የረዘመ ፈተና ተስፋን ያስቆርጣል። ነመጋንስ ሊፍት ዋቅ በጣም እግዚአብሔር እንድትክዱ ያደርጋቸዋል። በራና ጀናንተ ውድድ ዘንድሮ ነው ሲል አልሆነ። በራና ጀናንተ ውድድ ዘንድሮ ነው ብሎ ሲጠብቅ አልተፈጸመም። ዋስንቲማ አንድ ነገር ልንገርህ። ኢብኒ ኬኒ ኤረቴ ኩን ሰይጣን ብራት ያረቀሩ ቀጥ ይንጭታ የረዘመባችሁ ጭንቀታችሁ ከሰይጣን ዘንድ ነው። ዛሬ ግን ይቆረጣል። ኢዮብ ገሩ ከዋቃ ኢዮብ ግን የእግዚአብሔር ነው። መሐሉ አሜን ጀዳዳስ እባካችሁ አሜን በሉ። ከነማ ዋቃ ተዳስ እኔ የእግዚአብሔር ነኝ በሉ። ሃሌሉያ ሃሌሉያ። ኢብነ በረለኮፍቴ ቀብዱ ዘመን የቆጠረ ጭንቀት አለባችሁ። ዋቀዮ እግዚአብሔር ዮቱረዩ ህንማሲኪስ ቢዘገዩ እንኳን ይክሳችኋል። ሐመድ በተጋቲ ጉዳስ ረሙሳዴ የተጨነቃችሁን ያህል ብድራታችሁ ከፍ ይላል። ከሰይጣን ጋሩ ይጥሙረሙ የሰይጣን ግን አይፈጸምም። ጋቲ ሲቀም ዋጋም የለውም። ኢዮብ አከጀ ኢዮብ እንዲህ አለ። ጋፈራሞ ከሳቡት ትል እየወደቀበት ሲወድቅበት እኖስን ይየምነ ሰለጣ አይደል አልፈቀደልህምና የት ትሄዳለህ ይለዋል። ፉዲዮ ፊት ደቢ ሰራሞ አንስቶ ይመልሰዋል። ትሎቹን ነኛል ብላኝላል። ጉያን ከ እሱ የተነሳ ቀን ኦፊኬት ያርጨው ዳብጅርታ ራስህ ትራገፋለህ። ልትራገፍም ነው። ዮመዳየስ ቢቆስል እንኳን ዮንዱዋተየስ ባዶ ቢሆንም አኒ ከኑ መሳት እኔ እሱ ነኝ ይላል። ወዮ ኤኙ ፈከጀሉ በቋቲ ከኑ መሳት ለማን እንደምናገር አላውቅም። አንተ ግን ዮጉተስ ቢሞላም ዮህረተስ ቢጎድልም ዮዳብደስ ብታጣም ዮአረገተስ ብታገኘ አቲ ከኑ መሳት አንተ የእግዚአብሔር ሰው ነህ። መታኬ ራሲያኒ ከኢየሱስ ሄደ አንገትን እያነቃነቅ ኢየሱስ ነኝ በሉት። ሰይጣን አሚቴዳስ እኔ የሰይጣን አይደለሁም በሉት። ኦራጋቱ ባናማቻናት አሜን። ኤኙ ፈከጀሉ በኩ ገሩ ዱሳ ገለቲ ከኑ መኬዳ ለማን እንደምናገር አላውቅም። ቃሉ ግን የእናንተ ነው። ነምን ራሞ ፉዶ ፊት ደቢሳ ትል እያነሳ ይመልሳል ሰው ወደ ራሱ። ጉያ ዋቀዮ ይሁን የእግዚአብሔርን ቀን ለመጠበቅ ጋፈ ኩንተው ይህ ሲሆን ለጎብሰ ኩዳ ይረቲ 10 ቁጥር ላይ አገዘዳ እንዲህ ይላል። እኒ ከራጎ ቤካ እሱ መንገዴን ያውቀዋል። ይሁንን ቆሪስ
ቢፈትነኝም እንኳን አኔ ወርቄ መተደባዳ እኔ ወርቆኜ እወጣለሁ ይላል። ንከራኮ ቤክ እሱ መንገድን ያውቀዋል። አሜን አሜን። አኔኝ ለከተና ቤክ ማን እንደሆንኩ ያውቀኛል። ዋዱ መታቴታች ማለ የሆነው ነገር ይሆናል እንጂ አኔ ኡዳ ወርቄን ወርቄ ወንታ እኔ ወርቅ ሆናለሁ። የማይረባ ወርቅ ሳይሆን ወርቅ ሆናለሁ አለ። አሜን አሜን። ያኔ ወርቄ ተንባዳስ እኔ ወርቆኜ እወጣለሁ አሉት። ወርቄ ሰገጂ ጎለቱ ዋጋ ያለው ወርቅ አሜን 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 አሜን። ወርቄ ሰበር ፓደማ ተፈላጊ የሆነ ወርቅ ወርቄ ሰገባን ሳገሪና ደምነ ዋጋው ዝቅ የማይል ወርቅ አንዲሱ መንታ አመለ ሆናለሁ እንጂ አምብራታው ሌላ አልሆንም አለ። እብነ ከነባቴ ከጀነም ጭቁ ይሄንን ጭንቀት ተሸክሞ እንዲናገራል ይህ ሰው። ጭቁ እንደመከሚቲ ምን አይነት ሰው ነው ይህ ሰው? ነሸከነ መሸከነ ደርገማ ዋቃት ይላታ ተጠራጠርኩኝ። የእግዚአብሔር መላእክት ነው እንዴ? ነሙማም ሰው እኮ ነው ገሩ ነገር ግን ወርቄንታ ወርቅ ሆናለሁ አለ። ሃሌሉያ ሃሌሉያ። ኢየሱስ ኮ ወርቄ ነጎለ ኢየሱስ ወርቅ ያደርገኛል። እያ አከራምት ነው ቢጀናመስ እንደዛ አይደለም በሉት። ኢየሱስ ወርቄ ነጎለ ይላያቲ ኢየሱስ ወርቅ ያደርገኛል በሉ። ኢጆሌ ዋቀዮ በረፊዳም እናንተ ሰዎች እግዚአብሔር ዘመናትን ያመጣዋል። የኙ ፈቀንዱ ባዱም ቤኩ ዋቀዮ በረፊዳም ለማን እንደምናገር አላውቅም። ዘመንን ያመጣል እግዚአብሔር። ያቲ ያኒ ወርቄ ያራባራስ ወርቅ በሉ። መዳውን ኩንደርቤ ይቁስለ አልፎ ረክንድ ኩንደርቤ ችግሮቻችን አልፎ ብን ኩንደርቤ ውርደቴ አልፎ ማን ያውቃል አንድ ቀን ወርቄ ሆኜ እወጣለሁ። ማቱ በቀሙያ ተቆ ወርቄ ተምባ ሃሌሉያ ሃሌሉያ። ከሰይጣን አደጋይ የሰይጣን ስማ አንድ ወርቄ ተምባ እኔ ወርቆኜ እወጣለሁ። ከማን ቆረዩ ቢፈትነኝ እንኳን ሃሌሉያ ሃሌሉያ። አለም ዲንኩታዱ ካንሳች ተስፋ አልቆርጥም። የሱ ነኝ። ሰይጣን ሲስር ወራጋው ባንተ ላይ የምጨፍር ሰይጣን ይስማ። አቲ ወርቄታ እናንተ ወርቅ ትሆናላችሁ። ነው ሳተገለገለ አዲ ወርቄታ ከጎን ያለው ሰው ዘር በለና እኔ ወርቅ ሆናለሁ በሉ። ፍለንዶን ከ አከም የዲነት ሜ ምርጫ ምንድነው በሉት። አዲ ወርቄታ እኔ ወርቅ ሆናለሁ። አሜን። ባቡረ ምን አኒ ቤቱ ኦብጮ ቤት ታውቃሉ? አጠኒ ቤቱ ሄዳችሁ ታውቃላችሁ ወይ? ምን አይረ ከሳን ጋር እንትነቁ እህል ከላይ ይጨመርበታል። አቺ ከሳ ያጋወልቱም ትጆል ድንጋይ እየተፋጨ ውስጥ ይሽከረከራል። ሶዳታን በቆሎ ኢሰካ ከሰን ነመ ተኮ ተኮ እንደናንተ አይነት አንዳንድ ሰው በቆሎ እኔ አጋ ከሰ ገሎ ሶዳቴቱ ድንጋይ ውስጥ መግባት ይፈራና በኢየሱስም ጀለ ጥቂቡ በኢየሱስም እያለ ይፈናጠራል። አሜን አሜን አሜን። ጥቂ ገለ ጥቂ ገባል ማለት ነው። እን ጀንሜ ብልጡ ደግሞ ከነመ ከሰ ደርበን ቡዴና ታ ማርቃታ ጀደ ያ በዚህ ውስጥ አልፍና እንጀራ ሆናለሁ ገንፎ ሆናለሁ እያለ ይገባበታል። አዲዛገም እናንተ የትኛው ናችሁ? ይሰዳ ከመ ወርቄ ተበው ሞተ ሶዳቴ ጎዝጋዚ ተይበው ተፈጭቶ ወርቆ ነው የሚወጣው ነው። ፈርቶ ጋዞ ነው የሚተነው ነው የምትፈልጉት? ለማጋት ገለገሊ ሶዳታን ጎዝጋዚ ተአጀን ብደኑ መታአት ዘገሜ ሄሎ ኢኖጀዳን ወርቂ ሄሎ ኔትወርክ ይሰራል። ሄሎ ነጋማ ይሰማል። ሄሎ አዲዛከም የትኛው ነህ አንተ? በከጀት ሾቢን እንዲህ አለ ረክነ ሶዳዴ ጎፍታንስ ችግሬን ፈርቼ ጌታዬን አንተ ኢብነዱ ፈዱ ይላለ ጎፍታንስ የመጣብኝን ፈተና ጭንቀት ፈርቼ ጌታዬን አንተ ወርቄ ወርቅ አወረኩ ሰይጣን ሆማጋያስ መንፈስ ይምጣባችሁ በኢየሱስ ነመስ ቢራ ቀቢያቺ ሙት ያቡት ያኒ ወርቄ ዳኒ ወርቄ ዳኒ እኔ ወርቅ ነኝ ኦራማ ጋታራዲያ በኢየሱስ ስም ለአኩ በጀታ ተነስኒ ፈተው በኢየሱስ ስም እንዳላችሁ ይሁንላችሁ። እኔ ወርቄ እንታ እኔ ወርቅ ሆናለሁ አለ። አሜን አሜን አሜን። ወደ መድቡ የሚገርማችሁ ነገር ለኮሳ ኩዳ ሰዲለቲ ቁጥር 13 ላይ ኢዮብ ደምሰኒ ቁጥር ሰዲ ኢዮብ ምዕራፍ 23 ቁጥር 13 ላይ የእግዚአብሔር ዓላማና እቅድ ለብቻ ነው ይላል። እንደ አማቾቻችሁ አይደለም፣ አከነማስዊቲ እንደ ሰዎች አይደለም፣ አከያርቲን ጀቴ በደስዊቲ አሮጊቷ ተናግራ እንደጠፋች አይደለም። ልዩ ነው አለ። ናፈደን ለኔ ልዩ ነው። ማነከ ፈዳይን ለቤታችሁ ልዩ ነው። ጅሬኛ ከፈዳይን ለሕይወታችሁ ልዩ ነው። ኢያ አከነምኒ ጀደሚ ተራስ ሰው እንደተናገረኝ አይደለም በሉ። ሻዲዋ ቀዮ ጀራ የእግዚአብሔር ዓላማና እቅድ በሉ። አናፋደ ልዩ ነው። አሜን አሜን አሜን። አዳ ልዩ ነው። ወሪ ደምኒ ዋምባ ኤኑ በቲያምሌ ሲምቡስቱ ሰዎች ብዙ ነገር ተናግሯችሁ ቀስማችሁን የሰበራችሁ ሰዎች ያዲዋ ቀዮ አዳጀ ዲረፍ የእግዚአብሔር ዓላማ ልዩ ነው ብለተኛ
አሜን ጀተሪሲ አሜን አትሉም ወይ? ማና ቆፋደ ጀዲ በጎን ለቤቴ ተለየ ነው ብላችሁ እረፉ። ሰይጣን የሮንዱ ማንዱ አይት ሰይጣን ሁሉ ጊዜ ይሞታል ይላል። ጀሎኒ ሰኮ መንካለዘ ቢባል እንደዚህ ነው አንተው ጠማሞችም ትናንትና እንደተናገርኩ ከዚህ በኋላ ሰው አይሆንም ይላሉ። አትገሩ አደ ያለ ሳይ እናንተ ግን ልዩ ናችሁ። ዓላማውን ጠብቁለት። ለኮስ መኩረ ሰዲቅ ደሞ ተመረሳረት 13 መጨረሻው አካባቢ ላይ እንዲህ ይላል ቁጥር 13 ማንም እንኳን ያደዋ ቀዩ ከረጅጂው እንደነ የእግዚአብሔርን ዓላማ መቀየር አይችልም። ኩማተምለ ሺህ ቢቆጠር ሚሊየንለ ሚሊየን ቢቆጠር ያደዋ ቀውስ ይራጅሩ እንደነ ሀሳብ ሊቀይርባችሁ አይችልም። ተገለገለ ያደዋ ቀዩ ቤተሞ ያደነማ ቤት የእግዚአብሔርን ዓላማ ነው የሰውን ሀሳብ ነው የምታቆበሉት። ከሚን ቤት የትኛው ነው? አማ ያደዋ ቀዩ ሲቦስ ሲሞ ያደነማ ሲቦስ ሲመሲ የሰው ሀሳብ ነው የእግዚአብሔር ሀሳብ ነው ያስለቀሳችሁ? ዋቀየ ቆዮ ዝግሚዴ ዋን ዝግሚዱ ቤካ እግዚአብሔር ቢቆነጠጣችሁ እንኳን ለምን እንደቆነጠጣችሁ ያውቃል። አሜን አሜን ሃሌሉያ ሃሌሉያ። ዋን ዝግሚዴ ቤካ ለምን እንደቆነጠጣ ያውቃል። ይህ ያለ ዋቀየ ጅጅሩ እንደው ማንም የእግዚአብሔርን ሀሳብ ሊቀይር አይችልም። አሜን ተራማማሉ አሜን ባራ ነምሳት ገለገለ እጁ ያለ ዋቀየ ጅጅሩ እንደው እንጀሪና ማንም የእግዚአብሔርን ሀሳብ ሊለውጥ አይችልም በሉት። ወይዮ ሲፈታ ይሁን ይወከጀኔ ጆብ እንዲህ አለ ነማሜካን እኔ ሰውን አውቃለሁ። ያዲስ አስርሪሚቲ ሀሳቡ ትክክል አይደለም። ካንተ ያዲከ እንጂ ቺረሙ ጎፍታ ያንተ ሀሳብ አይለወጥም ጌታዬ። አትያና ወደ ጎፍታኮ አንተ ለኔ ልዩ ነው ጌታዬ። አሜኝዱም ተዩ አብቴ ቢያልቅ እንኳን ይወርኩ ተመዩ ብመታ እንኳን አቤት ያደከ ሀሳብ ለኔ ያለው ሀሳብ ለምን ያጀራን እረግሳስ በመንገድ ዋቀዮ ጋር የሂሳብ ቀመርም አይገባም የእግዚአብሔር ወረረገቀ ረገበኝ ጀቱስ ጉያቶ ጉዲሽ ሂሳብን እንማራለን እናውቃለን የሚሉ ሰዎችም ጉድ አደረጋቸዋል። በርሲሶ ተረግጀ ለምን ጉዲ ጎል ሂሳብ ትምህርት የማያመልጣቸው ሰዎች አስተማሪዎችን ጉድ አደረጋቸው። ለማይደው ሸኒ ሜካዴ 2 ሲደመር 5 ስንት ነው አላቸው። ቶርበላኒ 7 አሉት። ሄሪ ኩማያኒ ለ5000 አካፍል አሉት። ቃሪን ኩላ ለማህረጋ ከኖ ጀዱ ፊዴ ቃሪው 12 ነው። ይሄንን ሂሳብ ቀመር ሰርተ ያምጣልኝ አላቸው። አሜን አሜን። ቶርባይሩ ኩማሻኒ ቃሪን ሜጋ 7 ሲካፈል ለ5000 ቀሪ ስንት ነው አለ። ለማ 12 ፊዲ ከኖ ጀዱ ይሄንን ሂሳብ ቀመር እንዴት ነው ማለት ቤት ከነደከ ከነ ዋቀዮ ማለት ማን ያውቀዋል ከእግዚአብሔር በቀር? አመኑጉማ ቶርባ ኩማሻኒ ይርታኒ ቃሪ ኩላ ለማርገቱ እናንተ እውነት እስቲ 7 ለ5000 አካፍላችሁ 12ን ታገኛላችሁ ወይ? ውዴና ሸኒ ቁርጡሜ ምዴና ሜጋ ምዴና ሸኒ ሜጋ ወለ በተቶርባ ምን ሲደመር 7 ነው። 5 እንጀራና 2 አሳ ኩማሻኒ አጂሴ 5000 አበላና መሶቢ ኩላ ለማታፋይ 12 ደሞ አነሳ። ኦሬሬጋ ኩንካን ከየትን ዲምኔ ገለ ይሄ ያንተ ነው እኛ ትተናል ብለው ሄዱ። ወርዲዮ ዲቴሎጀተን በራና ወጪት ገቢከ ወላላን ዲሰን ይገል ኤዲተር የሆኑ ሰዎች የእናንተን ሂሳብ የሚቆጥሩ ሰዎች ወጪና ገቢውን ሳያውቁ ይመለሳሉ። ሜንዳንኬ ኩማ ለማ ሜንዳንኬ ኩማ ሰዲ ወያቱ ፈቱ ኩማ ሸድ ይሄ ካልኩሌት አይሆንም ይላል ይገል ደሞዛችሁ 2000 የምትለብሱ 3000 4000 ይሄ ደሞዝ ትክክል አይደለም ብለው ይመለሳሉ። ወሊ ነይ በራነው ገላታ ሲገላታ ይፈቲሰስ እኛም ታታ እናንተ እንድታመሰግኑ ያደርጋችኋል። ለምን አትገለገለ ህረገ ዋቀዩ ይታይ ዲሜቲ የእግዚአብሔር ሂሳብ ታውቃለህ ወይ በሉት። አከዲስ ጅራቺ ሱንም ቤካም ወሊ እንዴት እንደሚያኖር አይታወቅም በሉት። አሜን አሜን። ጉያ ተቆም ወረ ፊዚክስ ወረ ቤንክ ደንቃነስ ፊዚክስ እናውቃለን የሚሉ ሰዎች አሳፈራችሁ። አንድ ቀን ግራፍቲንግ አርኪስ ለፋኩን ሰገልቱቃ ሰደምቲ ጉል የመሬት ስበት 9.8 ነው። ወንቶል ደልበተ ቤከቡ ገዴ ቢያለ ፊዚክስ ወደ ላይ የተወረወረ ሁሉም ዕቃ ወደ መሬት ይሳባል ይወድቃል ይላል። ወረከ ነው ለጥቃቤቱ ኢየሱስ እነዚህን አጠቃለላቸውና ያዛቸውና ገዴ ቢሳይ መልሱት አላቸው። አዎን አጂ ሸጣት የደሶክ ሄደ ማለት ነው። ሰምጥቶ ወረ ፊዚክስ ይነረደ ትተናል አሉታን እንገልጨን እነሱ መለሱት ማለት ወረዋ ቤከም በረነሲ ብላ ገልጬ በረነሲ ዋጎን አንድ ነገር እናውቃለን የሚሉ ሰዎች ከእናንተ ይሸኝና ለእናንተ አንድ ነገር ያደርግላቸዋል። ጉያ ተኮ ወረ ኬሚስትሪ ወልጥቀብ አንድ ቀን ደግሞ ኬሚስትሪ የሚማሩ ሰዎች ሰበሰባቸው። አከት ወይ ጠጆች የተወረ ኬሚስትሪ ቤክ ወይን ጠጅ እንዴት እንደሚሰራ ኬሚስቶች ናቸው የሚያውቁት። ጉያሜ ቀጥሉ ገማ ጉያሜ ቀጥራ በስንት ቀን ይሰራል በስንት ቀን ይቆያል እያሉ ያጠናሉ። ስሪት ነው በደንብ አድርጎ ያውቃሉ። አሞ ቢሻንጉር ሲሴ አሁን እንዲቀዱ አደረጋቸው። አሞ ቢዬ ሲሴ
አሁንም አጣፈጣቸው። ኬሚስትሮችን ጠራቸው። ትሄዳለህ አትሄድም አለ። ሄደናል ትተናል አሉት። ስለእናንተ የሚመዝኑ ሰዎች ከእናንተ ይሸኙና በቃ ሆነለት እኮ ብለው ይሄዳሉ። እንዴት እንደሆነ አያጠኑ። በቃ ሆነለት። ሐሳቡ አይገባም ልጆች። አሁን የእግዚአብሔር ሐሳብ ወደ ቤታችሁ ይግባ። 14 ቁጥርን እዩት። እሱ ስለኔ የወሰነውንና ያቀደውን ይፈጽማል አለ። ሌላ ግርግር አታብዙ አለ። ይፈጽማል አለ። እሱ የወሰነውን ነገር ይፈጽመዋል። ስለአንተ የተወሰነ ጉዳይ ይፈጸማል በሉት። አቤት 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 ይፈጸማል በሉት። ሁሉንም መልእክት በወንጌል እናገራለሁ። ወንጌል እግዚአብሔር አንድ ነገር እየተናገረ ጉዳይ ቶሎ ተፈጽሞልን ለምስጋና መመጣጣዋል። ሃሌሉያ ሃሌሉያ። እሱ ካለ ከዛ ቃል ከወጣ ሰፉ ነው ለሱ። አንድ ቀን የዚህ ምድር አውሬ ተሰበሰበና ይህንን እናጥፋት ከምድር ላይ አለው። ተስማሙ። ጦጣ ወሬ ትወዳለች። ከስብሰባ ላይ ወጣችና እየሮጠችው አይ ለኛ ስብሰባ ነበር ዛሬ ለምን አልመጣሽም አለቻት። አልሰማሁም አለች። ስለ ጉዳዩ ደግሞ ስለ አንቺ ጉዳይ ነው ብላ ትናገራለች። ምንድን ነው ብላ ስትል ሮጠሽ ደችለሽ ጓደኞቻችሁ የደረሱ ቦታ ላይ አደርሽም። ሰውነትሽ ገላሽ አያምርም፣ ቅርጽ አልባ ነሽ አለች። የአውሬውን ስም ያጠፋ የአንቺ ነሽ። የአንቺ ዘሮችና ዘመዶችሽ እንዲወገዱ ወስነናል። ደነገጠች። ሄሊ ዝንጀሮ እዛ ነበር እንዴ አለ። ሁሉም መጥተዋል አልኩኝ። አንቺን ፈርመሻል? ግድ ነበረ። እኔም ወሰንኩኝ። እንደዛው ዝንጀሮ አለ። እሱም ፈርመዋል አለ። ወይ ጉዴ! አቦ ጉዶ ነው ለእንጮት ታላቅ የሆነው አንበሳውስ አለች። ስብሰባ ጠሪው ማን ነበር? ምን ላድርግ አለ። ነገ ትሞቻለሽ። ዛሬ የጫንሽውን ኃይል እግርሽ የወሰደሽውን ኃይል ሂጂ ጥፊ አለቻት። ኤሊ ቤቷን ዘግታ ልትሮጥ ተዘጋጀች አሉ። ጦጣ ሆይ አለች። ጥያቄ እኮ አለኝ አለ። በስብሰባችሁ መካከል እግዚአብሔር ነበር እንዴት ትላለች? እሱም ካና ላየው በቃ ሞቴ ቀርተዋል አለች። ሃሌሉያ ሃሌሉያ። እሱ ስላልተስማማበት አሁን ግን እሱ ተስማማበት። እፈጽምልሃለሁ ይልሃል። ኢያቲፖ